አንድ ግንኙነት በድንገት አይፈጠርም፣ በቀስታ ይነበባሉ እና ሲፈርሱ እንኳን በልብ ውስጥ ይቀራሉ። ይህ ዛሬ የምንነግራችሁ የኮሪያ ምርጥ ፊልም ነው። ይህ ታሪክ የሚጀምረው በአንድ ቀላል ቀን ነው። የዩኒቨርሲቲ የመጀመሪያ ሳምንት፣ አዲስ ህይወት፣ አዲስ ሰዎች። እርሱ ብዙ አይናገርም፣ ህልሙ በራሱ ውስጥ ያለው ወጣት ነው። እርሷ ግን በካምፓስ ላይ እንደ ብርሃን ትታያለች። እንደ ዝናብ ምሽት ይገናኛሉ። በአንድ ዝናብ ምሽት ይገናኛሉ። እርሷ ጥላ እየፈለገች፣ እርሱ ግን እንደ ሁልጊዜው ጸጥ ብሎ እያለ አንድ ቀላሉ ውይይት። ነገር ግን በዚያ ጊዜ የሁለት ልቦች ታሪክ ተጀመረ። በመጀመሪያ እነርሱ ወዳጆች ብቻ ነበሩ። አብረው ትምህርት ይማራሉ፣ በካፌ ውስጥ ይቀመጣሉ፣ ህልማቸውንም ይከፋፈላሉ። እርሷ በአንዲት ትችላለች። ሰው እንዲህ ጸጥ ብሎ ሲያዳምጥ በጣም ያምራል። እርሱ በዝምታ ፈገግታን ያሳያታል፣ ነገር ግን በውስጡ ፍቅር እየበቀለ ነው። የመጀመሪያ ተያያዙ፣ የመጀመሪያ እውነት፣ የመጀመሪያ መሳሳቅ። እነዚህ ሁሉ ቀላል ይመስላሉ፣ ነገር ግን ለእርሱ ዓለም ነበር። ግን ህይወት ታሪክ ሲሆን ፈተና ይመጣዋል። እርሱ ከተማውን ሊተው ይገደዳል። ስራ፣ ህልም፣ የወደፊት እቅድ። እርሷ ግን መቆየት አለባት። መጀመሪያ ሁሉም ይሰራል። ቪዲዮ ጥሪዎች፣ ረዥም መልእክቶች፣ እናፍቅሻለሁ የሚል ቴክስት። ነገር ግን ቀስ ብሎ ዝምታ ይጨምራል። ቀን አንድ ጥሪ አይቀበልም። ከዚያ ሌላ ቀን አለመግባባት ይጀምራል። እናም በመጨረሻም በስልክ ላይ የተሰበረ ውይይት ሁሉ ያበቃል። ዓመታት ይንቀሳቀሳሉ፣ ሁለቱም ህይወት ይቀጥላል። ነገር ግን አንዳንድ ሰዎች ከልብ አይወጡም። በእርሱ ስራ ይታገሳል፣ እርሷ በራሷ ህልም ትገነባለች። ነገር ግን ሁለቱም በሌሊት ሲያስቡ የአንድ ሰው ፊት ብቻ ይታያቸዋል። በአንድ ቀን አንድ ፊልም ትዕይንት እንደገና ይገናኛሉ። አይናቸው ይገናኛል፣ በልባቸው እንደ ድሮ ይመጣል። እንዴት ነህ? ቀላል ጥያቄ፣ ግን በውስጡ የዓመታትን ያህል ስሜት ያለ ነው። እነርሱ ይነጋገራሉ፣ ይሳሳቃሉ፣ ይጸጸታሉ እና እውነቱንም ይገልጣሉ። ፍቅራቸውም አልሞተም። ነገር ግን በእነዚህ ሰፋፊ ረዥም ዓመታት ውስጥ አንድ ችግር ተፈጥሯል። እሷ ከሌላ ሰው ጋር የፍቅር ግንኙነት ጀምራለች። እሱ በዚህ ያዝንና ጥሏት ይሄዳል። ከትንሽ ዓመታት በኋላ ለጓደኛዋ የሰርግ ጥሪ ትልክለታለች። እሱም በማዘን በእንባ ይቀበላታል። ጓደኞቹንም በፍጥነት ገብቶ ይቀሰቀሳቸውና ወደ ሰርጉ ቦታ መሄድ እንዳለባቸውም ይነግራቸዋል። እነሱም በድንጋጤ ተነስተው ልብሳቸውን ይለባብሳሉ። የነበሩት ወንዝ ዳር ነበርና ምንም መጓጓዣ ስላላገኙ ዘለው ከነ ልብሳቸው ወደ ውሃ ውስጥ ይገባሉ። ባላቸው አቅም እንዳለ እየሮጡ አንድ መኪና አግኝተው አሳማ በተጫነበት መኪና ወደ ከተማም ይሄዳሉ። ከተማም እንደደረሱ እሷ ወዳለችበት ሆቴል ገብተው ልብሳቸውን ቀያይረው አዲስ ፕላን ያወጣሉ። የእነሱ ፕላን እንዳለ ሚዜዎቹን ከክፍሏ ውስጥ አንድ በአንድ ማስወጣት ነበር። እነሱም ተሳክቶላቸው እንዳለ አወጧቸው። ልጁም በመጨረሻ ወደ ክፍሏ ውስጥ ይገባል። እናም በፍቅር አይን ይተያያል። እንዳለ አይናቸው እንባ ይይዛል። ሁለቱም ቁጭ ብለው ለትንሽ ደቂቃዎች ካወሩ በኋላ ድሮ ስላደረጓቸው ትውስታዎች፣ ስለ ፍቅራቸው ምን እንዳረጉ ወደ ትውስታ ውስጥ ይገባሉ። እነሱም እየተያዩ ማልቀስ ይጀምራሉ። ከትንሽ ደቂቃዎች በኋላ ሰዓቱ ደረሰና እሷም ቬሎዋን አድርጋ ትወጣለች። እርሱም እንባ በሞሉት አይኖቹ በፍቅር እየተመለከታት ይተላለፋሉ። በስተመጨረሻም በአንድ ውሳኔ ወስነው ነበረ፣ ጓደኝነታቸው እንደሚቀጥል። እርሱም በደስታ አይቷት እንደጨረሰ አዳራሹን ለቆ ይወጣል።